ቆይ ዛሬ በፒያሳ የወርቅ ተራ ምን እየተካሄደ እንዳለ ያውቃሉ? የዋጋው መዋዠቅ ወይም መናር መላውን ገበያ በጭንቀትና በትኩሳት ውስጥ ጥሎታል። በተለይ ደግሞ የ2 ግራም ወርቅ አሁን ዋጋው የደረሰበት ደረጃ ሰዎችን አንዴ ፈራ አንዴ ተባ ግራም እያጋባ ይገኛል። ለመግዛት ያሰቡትን በማስደንገጥ የያዙትን ደግሞ ፈገግ እያሰኘ ይገኛል። እውነተኛ የሆነ ሰበር የሆነ መረጃ አለን። ይህ ዋጋ ነገ ይቀጥላል ወይስ ገበያው በከፍተኛ ሁኔታ ይናጋል? በሱቆች ሽያጭ የ2 ግራም ወርቅ የ21 ግራም በስንት ነው በምሽጥ ላይ የሚገኘው የሚለውን መረጃ የወርቅ ነጋዴዎችን ጭምር መነጋገሪያ እያደረገ ነው የሚገኘው። የፒያሳ ወርቅ እውነተኛ ዋጋ ዛሬ ይፋ የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉ። ወደ ዋናው መረጃ ስንገባ በፒያሳ የወርቅ ገበያ መወሰኛ ዋናው ነጥብ የወርቅ ካራት ንጽህና ነው። ዛሬ የ2 ግራም ወርቅ ምን ይመስላል የሚለውን እንመለከታለን። 21 ካራት በአሁኑ ሰዓት ላይ በፒያሳ ገበያ እንግዲህ ከፍተኛ የሆነ ተፈላጊነት ያለው የወርቅ አይነት ነው። የ1 ግራም ወርቅ በአማካይ በግራም እነግራችኋለሁ መጨረሻ ላይ የ2 ግራም ጠቅላላ ዋጋን ስንመለከት በአማካይ በሁለት ታባዙትና በዛ ታገኙታላችሁ ማለት ነው። ባህሪያቸው ምን ይመስላል የ22 እና የ21 ካራትን ብለን ስንመለከት እንግዲህ ከ21 ካራት በበለጠ የ22 ካራት ከፍተኛ የሆነ ንጽህና አለው። ይህ ደግሞ ይበልጥ ጥራቱ ከፍ ያለና ዋጋውም ለገዢውም ጠንከር ያለ እንዲሆን አድርጎታል። 18 ካራትንም ካሰፋችሁ እንግዲህ ቀለል ባለ በጀት ያንንም መግዛት ትችላላችሁ። ዛሬ ግን በዋናነት የምነግራችሁ የ2 ግራም አጠቃላይ በ21 ካራት በስንት እየተሸጠ የሚገኛል ወይም ደግሞ በስንት እየተሸጠ ይገኛል የሚለው ነው የሚሆነው ማለት ነው። ወደ ፒያሳ ወርቅ ለመግዛት ስትሄዱ የምትከፍሉት ዋጋ ንጹህ የወርቁን ብቻ አይደለም። እንደምታውቁት ከሆነ የጥሬው ወርቅ ዋጋን በንጹህ መግዛት ብዙ ጊዜ 24 ላይ ወይም ደግሞ 23 ካራት ላይ ካልሆነ 22 እና 21 ካራት ግን እንደየሱቁ ደረጃ እንደየሱቁ አይነት እንደየሱቁ ቦታም ይወስናል አንዳንዴ። ስለዚህ የአሰራርና የዲዛይን እጅ የሚባል ነገር አለ። ይህ ማለት እንደ ጌጣጌጡ ውበት እንደ ጌጣጌጡ ስራ ውስብስብነት በየግራሙ ላይ ተጨማሪ የሆነ ብር ሊደመርባችሁ ይችላል ማለት ነው። ስለዚህ 2 ግራም ወርቅን ስትገዙ ከተጠቀሰው መነሻ ዋጋ በተጨማሪ ለአሰራር የሚሆን የተወሰነ ጭማሪ መያዝ አለባችሁ ማለት ነው። ይህንን እንዳትረሱ። የጥሬው ወርቅ ዋጋን በዚህም ቻናል ላይ ስንነግራችሁ ለማሰሪያ በተጨማሪም ደግሞ በማሰሪያውም በተጨማሪ ተጨማሪ እሴት ታክስ የሚባል አለ፣ የቫት ማለት ነው። የሱንም ተጨማሪ ዋጋ ይዛችሁ መውጣታችሁን አትርሱ። ቀጥዬ እንግዲህ ምን ይመስላል በፒያሳ እየታየ የሚታየው የወርቅ ዋጋ እውነታ ምን ይመስላል የሚለውን በዋናነት ስንመለከት እንግዲህ የዓለም አቀፉ የወርቅ ዋጋ መዋዠቅ እንዲሁም ደግሞ የሀገር ውስጥ የወርቅ ገበያ በየቀኑ ዋጋውን ሊቀያይረው ስለሚችል ሁሌም ትክክለኛውንና ትኩስ የሆነው መረጃ ከትክክለኛ መረጃ ሰጪ አውታር መቀበላችሁን እንዳትረሱ። ለመሆኑ በእናንተ አካባቢ የወርቅ ዋጋ በግራም በስንት ነው እየተሸጠ የሚገኘው? የእናንተስ ሀሳብ ምንድን ነው? ወርቅ መግዛት ነው ወይስ መሸጥ? የትኛው ነው አሁን ላይ የሚያተርፈው የሚለውን እስቲ ሀሳባችሁን ኮሜንት ላይ አጋሩን። ይህ መረጃም ጠቃሚ ነው። እንደዚህ አይነት መረጃም በቀጣይም ይዘህልን እንድትመጣ እንፈልጋለን ካላችሁም ላይክ ብታረጉ ደስ ይለኛል። ለአዳዲስ የገበያ ዋጋ በተጨማሪም ሌሎች መረጃዎችን በምንጭንበት ሰዓት ላይ እንዲደርሳችሁ ቻናሉን አሁኑኑ ሰብስክራይብ ያድርጉ። አሁን ዋጋው በስንት እየተሸጠ ይገኛል? የ1 ግራም የ21 ካራት የጥሬው ወርቅ ዋጋ በ30 ሺህ ብር እየተሸጠ ነው የሚገኘው በግራም። በ2 ግራም ደግሞ 21 ካራቱ የውጭው በ30
በ60 ሺህ ብር ነው እየተሸጠ የሚገኘው። 1 ግራም እንደነገርኳችሁ በ30 ሺህ እየተባለ ነው የሚገኘው። ይሄ የአማካይ ዋጋ ነው የነገርኳችሁ። ለምን ካላችሁ የተሰራ ወርቅ ዋጋ ምንም እንኳን ተመሳሳይ ግራም ቢሆን ተመሳሳይ ካራት ቢሆን እላዩ ላይ ባለው ዲዛይን ብቻ ዋጋው ከፍም ዝቅም ሊል ይችላል። በተለይ ወርቅን በተደጋጋሚ የምትገዙ ሰዎች ወርቅን ዋጋ አነጻጽራችሁ ይህንን መረጃ ሴቭ እንደምታደርጉ ተስፋ አደርጋለሁ። ሁሉም ወርቆች የተለያዩ ሆነው በተመሳሳይ ዋጋ አይሸጡም። ይሄ ለማናችሁም ግልጽ ይመስለኛል። ለምን ካላችሁ እላዩ ላይ ወርቆቹ የተሰሩበት የራሳቸው ልፋት ውጤት አለ፣ የራሳቸው የዲዛይን ቀመር አለ። ስለዚህ ለአንዱ በተመሳሳይ ካራትና በተመሳሳይ ግራም የተገዛ ወርቅ ለሌላውም ይሰራል ማለት አይደለም። ስለዚህ ይህ 30 ሺህ የሚለውን መረጃ ታዲያ ከየት አመጣው ካላችሁኝ በአማካይ ነው የነገርኳችሁ። ምናልባት ቀለል ያለ ዲዛይን ከመረጣችሁ በ28ም በ29ም ልታገኙ ትችላላችሁ። ስለዚህ ዋናው ቁም ነገር በምትመርጡት ዲዛይን ላይ ይመሰረታል ማለት ነው። ከፍተኛ የሆነ ውስብስብ የሆነ በጣም ከፍተኛ የሆነ ዘመናዊ ዲዛይን ከመረጣችሁ ዋጋው 31 ሺህ ልትባሉ ትችላላችሁ። ይህ ነው ታዲያ ቅድም ገዢዎችን እያስደሰተ አይደለም፣ ሻጮችን ግን ፈገግ እያሳኘ ነው ያልኳችሁ። ምንም እንኳን የጥሬው ወርቅ ዋጋ የተረጋጋ ቢመስልም ነገር ግን ካለው ተጨባጭ ሁኔታ አንጻር ዋጋዎች አንዴ ከፍ አንዴ ዝቅ ይላሉ ማለት ነው። ይሄ ደግሞ የረዳችሁ አንዱ ፍሪ ማርኬት መሆኑ ነው። ይህንን ለማስተያየት እናንተ እንድታረጉ አንድ የምመክራችሁ ምክር ምንድነው? ተመሳሳይ ወርቆች በሚሸጡበት አካባቢ ላይ ትሄዱና አንዱ ወርቅ ቤት ገብታችሁ የሆነ አንድ ወርቅ ጠይቃችሁ ትወጣላችሁ። ያንን ወርቅ ሴፍ ታደርጉትና ሌላኛው ወርቅ ቤት ላይ ሄዳችሁ ስትጠይቁ በግራም በ1000 እና በ2000 ልዩነት እንዳለው የዛኔ ትረዳላችሁ ማለት ነው። ይሄ እንግዲህ የሚያሳየው የፍሪ ማርኬቱን ትሬድ ነው የሚያሳየው ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር የተሻለ ዋጋ የምታገኙበትን ቦታ መምረጥ የመጀመሪያው። ሁለተኛ ነገር ደግሞ በጣም ዲዛይን የተወሳሰበበት ወርቅን አለመምረጥ ይገባችኋል ማለት ነው። ለዛሬ እንግዲህ ያስኩላችሁ የ2 ግራም የ21 ካራት ወርቅ በስንት ይሸጣል በአማካይ ካላችሁ በግራም 30 ሺህ፣ 2000 ደግሞ በ60 ሺህ የኢትዮጵያ ብር ነው እየተሸጠ የሚገኘው ማለት ነው። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበረ። እንግዲህ ስትገዙም ስትሸጡም ያው ፌር ለመሆን ሞክሩ። በጣም ዋጋን አታጋኑ። በተለይ ለመሸጥ ስትፈልጉ፣ ለመግዛትም ስትፈልጉ ደግሞ በጣም መከራከር፣ የተሻለ ዋጋን ለመያዝ ሞክሩ። ወርቅ ቤትም አካባቢ ስትሆኑ እንግዲህ 3-4 የሆኑ ወርቅ ቤቶችን በደንብ በማሰስ ቼክ በማድረግ የተሻለ ዋጋን አይታችሁ ለመግዛት ሞክሩ። ለተጨማሪ አሪፍ ምክሮች እንዲሁም ጥቆማዎች ቻናሉን ሰብስክራይብ ያድርጉ። ለዛሬ ያለ መረጃ ይህን ይመስል ነበረ። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ባይ